ሰላም ክብራን ተመልካቾቻችን እንደምናችሁ። ዛሬ የምናወራው ስለ ሰሜን ኢትዮጵያ የልጃገረዶች አክሊል ስለሆነው ስለ ውቡ የአሸንዳ ክብረ በዓል ነው። ይህ በዓል ዝም ብሎ ጭፈራ አይደለም፣ የነጻነት የክብርና የማንነት አዋጅ እንጂ። ቪዲዮውን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። ለመሆኑ አሸንዳ እንዴትና መች ተጀመረ? የታሪክ ተመራማሪዎች እንደሚናገሩት ከሆነ ይህ በዓል የተጀመረው ከአውሮፓውያኑ አቆጣጠር ከ400 ዓመተ ምህረት አካባቢ ጀምሮ በአክሱም ስልጣኔ ዘመን እንደሆነ ይታመናል። አሸንዳ በዋነኝነት በኢትዮጵያ በትግራይ ክልል አሸንዳና አይኒዋሪ፣ በአማራ ክልል ደግሞ በዋግ ኽምራ ሻይድ፣ በላስታ ላሊበላ፣ አሸንድዬ እንዲሁም በራያ ቆቦ ሶለል በሚሉ ውብ ስሞች በደመቀ ሁኔታ ይከበራል። ዛሬ ላይ ግን በዓለም ዙሪያ ባሉ የኢትዮጵያ ዲያስፖራዎች ጭምር በዓለም አቀፍ ደረጃ የሚታወቅ ታላቅ ቅርስ ሆኗል። ወደ አልባሳቱ ስንመጣ ደግሞ አሸንዳ የእይታ ድግስ ነው። ልጃገረዶቹ ጥልፍ ያላቸውን ነጭ የሀበሻ ቀሚስ ይለብሳሉ። ጸጉራቸውን በጋሜ ወይም በአምስት ረድፍ ቁንጮ ይሰራሉ። ትልቁ ሚስጥር ግን በወገባቸው ላይ የሚያስሩት የበዓሉ መለያ የሆነው ከወንዝ ዳር የሚቀጠፈው ለምለሙ የአሸንዳ ሳር ነው። የአሸንዳን በዓል ታሪክ አመጣጥ በጥልቀት ስንመረምረው ለዘመናት ከትውልድ ወደ ትውልድ ሲሸጋገር የመጣው ታላቅ ማህበራዊ ቅርስ ሆኖ እናገኘዋለን። በሰሜን ኢትዮጵያ ለብዙ መቶ ዘመናት የቆየው ይህ ባህል በተለይም ልጃገረዶች በዓመት አንድ ጊዜ ሙሉ ነፃነታቸውን አግኝተው የራሳቸውን ውበትና ጥንካሬ የሚያውጁበት ልዩ አጋጣሚ ነው። ማህበረሰቡ ለሴቶች ልጆች ያለውን ክብርና ፍቅር የሚገልጽበት ትልቅ መድረክ ነው። ይህ በዓል በየዓመቱ ከነሐሴ አጋማሽ ጀምሮ እስከ ወሩ ማጠናቀቂያ ድረስ ይከበራል። ክረምቱ አልፎ ምድሪቱ በአረንጓዴ ምንጣፍ ስትሸለምና አዝመራው ለምልሞ ሲታይ ልጃገረዶቹን ከተፈጥሮ ጋር አብረው ይደምቃሉ። የክረምቱን መውጣትና የአዲስ ዓመት መቃረብ ተከትሎ የሚመጣው ይህ የደስታ ወቅት በሴቶች ልጆች መሪነት መላውን ማህበረሰብ በአንድነት የሚያስተሳስር የሰላምና የፍቅር ምልክት ነው። ለመሆኑ አሸንዳ የሚለው ስም ራሱ የመጣው ከየት ነው? አሸንዳ ማለት በወንዝ ዳርቻዎችና በእርጥበት ቦታ ላይ የሚበቅል የማይጠወልግ ሁልጊዜም አረንጓዴ የሆነና ልዩ መዓዛ ያለው ለምለም ሳር ወይም ቅጠል ነው። ልጃገረዶች ይህንን ሳር ቆርጠው በወገባቸው ላይ የሚያስሩት የተስፋ የለመለመ ህይወትና የንጽህና ምልክት አድርገው ስለሚወስዱት ነው። ይህ ሳር በየአካባቢው የተለየ ስያሜ አለው። በዋግ ኽምራ ሻደይ፣ በላሊበላ ደግሞ አሸንድዬ ተብሎ የሚጠራው ይኸው ለምለም ቅጠል ነው። ልጃገረዶች ይህንን ሳር ታጥቀው ወደ አደባባይ ሲወጡ ተፈጥሮና ሴትነትን በአንድ ላይ የፈጠሩትን አስገራሚ ውበት ይመስላሉ። የአሸንዳ በዓል በተለያዩ የሀገራችን ክፍሎች የተለያየ ስምና ማራኪ የአከባበር ስነ ስርዓት አለው። በትግራይ ክልል በመቀሌ፣ በአክሱም፣ በአዲግራትና በሌሎች ከተሞች አሸንዳ ወይም አይኒዋር ተብሎ በታላቅ ድምቀት ይከበራል። ልጃገረዶቹ በቡድን ሆነው ወደ አደባባይ በመውጣት በመጨፈርና እርስ በእርስ በመወዳደር መላውን ከተማ በደስታ ያናውጡታል። ወደ አማራ ክልል ስንዘልቅ ደግሞ በዋግ ኽምራ ዞን ሰቆጣ ከተማ በዓሉ ሻደይ በሚል ውብ ስም ይታወቃል። የሻደይ ጨዋታ ልዩ የሚያደርገው ልጃገረዶቹ የሚይዙት የከበሮ አመታት ስልትና የሚዘፍኑት ጥልቅ የባህል ግጥም ማህበረሰባዊ እሴትን የሚያንጸባርቅ መሆኑ ነው። በላስታ ላሊበላ ደግሞ አሸንድዬ ይባላል። በታሪካዊቷ የላሊበላ ከተማ ውስጥ በዓለማችን ድንቅ በሆኑት ውቅር አብያተ ክርስቲያናት ዙሪያ ልጃገረዶች ሳሩን ታጥቀው ሲጨፍሩ ማየት ለቱሪስቶችም ጭምር ልዩ የእይታ ማራኪነት አለው። በራያ ቆቦና አካባቢው ደግሞ ሶለል በሚል ስያሜ ይከበራል። የራያ ልጃገረዶች በልዩ የፀጉር አሰራራቸውና ማራኪ በሆነ የትከሻ ውዝዋዜያቸው በዓሉን የተለየ ድምቀት ይሰጡታል። እነዚህ ሁሉ ስሞችና የአከባበር ስልቶች ቢለያዩም ዋናው መሰረታቸው ግን አንድ ነው። እሱም የሴቶች ነፃነት፣ ውበትና የባህል አንድነት ነው። የአሸንዳ በዓል ከመድረሱ ከቀናት በፊት በመላው ሰሜን ኢትዮጵያ የሚገኙ መንደሮችና ከተሞች በልዩ ዝግጅት ይወጠራሉ። ትልቁና ዋነኛው ዝግጅት ደግሞ የፀጉር አሰራር ነው። ልጃገረዶች ተሰብስበው እርስ በእርስ ሹሩባ ይሰራራሉ። በተለይም ገና ያላገቡ ወጣት ልጃገረዶች ጋሜ የተባለውን በጭንቅላታቸው መሃል ላይ 5 ረድፍ ቁንጮ የሚተውና በጎንና በስተጀርባ የሚወርድ ውብ የባህል ሹሩባ ይሰራሉ። የፀጉር አሰራሩ እንደ እድሜያቸው ይለያያል።
ያገቡ ሴቶች ሙሉ ሹሩባ ሲሰሩ፣ ልጃገረዶቹ ግን በማንነታቸውና በውበታቸው እንዲኮሩ የሚያደርጋቸውን የጋሜ ስራ ይመርጣሉ። ከፀጉሩ ዝግጅት ቀጥሎ ደግሞ የፊት ውበት አጠባበቅ ይመጣል። አይኖቻቸውን በባህላዊ ጥቁር ኩል ያደምቃሉ። እጆቻቸውንና እግሮቻቸውን ደግሞ እንሶስላ በተባለ ባህላዊ ቅጠል ቀይ ቀለም በመያዝ ለበዓሉ ልዩ ድምቀት እንዲኖራቸው ያደርጋል። በተጨማሪም ልጃገረዶቹ እንደ አልቦ፣ ጉትቻ፣ ድሪ እና የወርቅ ወይም የብር አምባር ያሉ ባህላዊ ጌጣጌጦችን ያወጣሉ። እነዚህ ጌጣጌጦች ዝም ብለው ለጌጥ ብቻ የሚደረጉ አይደለም። የማህበረሰቡን የጥበብ ጥልቅ ጥበብና የሴቶችን ክብር በጉልህ የሚያሳዩ ናቸው። አሁን ዝግጅቱ አልቆ ልጃገረዶቹ ወደ አደባባይ የሚወጡበት ሰዓት ነው። በእይታ ደረጃ የአሸንዳን በዓል እጅግ ማራኪ የሚያደርገው ዋነኛው ሚስጥር አልባሳቱ ናቸው። ልጃገረዶቹ በልዩ ጥበብ የተሰሩ ሙሉ በሙሉ ከጥጥ የተፈተሉ ነጫጭ የሀበሻ ቀሚሶችን ይለብሳሉ። በእነዚህ ቀሚሶች እጅዬ፣ ደረትና ታችኛው ጫፍ ላይ የሚሰሩት ደማቅ የጥልፍ ስራዎች እያንዳንዱ የራሱን የሆነ ማህበራዊና ተፈጥሯዊ ትርጉም አለው። ጥልፎቹ በአብዛኛው አረንጓዴ፣ ቢጫ፣ ቀይና ሰማያዊ ቀለማትን የያዙ ናቸው። እነዚህ ቀለማት የተስፋ፣ የፍቅር፣ የጀግንነትና የሰላም መገለጫዎች ናቸው። ከቀሚሱ በተጨማሪ ደግሞ ፎጣ ወይም ነጠላ በተባለ ውብ ጨርቅ ወገባቸውን ያጠብቃሉ። ይህ የወገብ ጥብቅና ልጃገረዶቹ ለአሸንዳ ጨዋታና ውዝዋዜ ሙሉ በሙሉ ዝግጁ መሆናቸውን ያሳያል። የበዓሉ ዋነኛ መለያ የሆነው የአሸንዳ ወይም የሻደይ ሳር አመራረጥ ደግሞ ልዩ ጥበብ ነው። ልጃገረዶቹ በዓሉ ከመጀመሩ በፊት ወደ ወንዝ ዳርቻዎች በመሄድ ረዥም፣ ለምለምና መዓዛው ደስ የሚል ሳር በጥንቃቄ ይመርጣሉ። ይህንን ሳር በገመድ አስተካክለው በመቶነር በወገባቸው ዙሪያ ያስሩታል። ልጃገረዶቹ ሲራመዱ እና ሲወዛወዙ ሳሩ አብሮ ነፍስ እንደነካው ቅጠል ይወዛወዛል። ይህም ልዩ የተፈጥሮ ውበትን ያላብሰዋል። አሁን ጨዋታው በይፋ ተጀምሯል። ልጃገረዶቹ በቡድን በመሆን ከበሯቸውን ይዘው በየመንደሩና በየቤቱ መንቀሳቀስ ይጀምራሉ። ወደ እያንዳንዱ ሰው ቤት ደጃፍ ሲቀርቡ ልዩ የባህል ዜማዎችንና ግጥሞችን በህብረት ያዜማሉ። የቤቱን ባለቤት የሚያወድሱ፣ መልካም ምኞትን የሚገልጹና ለሀገር ሰላም የሚመኙ ግጥሞችን በዜማ እያዋዙ በልዩ የትከሻና የወገብ ውዝዋዜ የታጀበ ጨዋታ ያሳያሉ። ይህ ጨዋታ ዝም ብሎ መዝናኛ ብቻ አይደለም። በማህበረሰቡ ዘንድ ትልቅ ቦታ የሚሰጠው የባህል ስነ ስርዓት ነው። የቤቱን ባለቤቶች ልጃገረዶችን በታላቅ አክብሮትና ፈገግታ ይቀበሏቸዋል። በጨዋታቸው ተደስተው ውበታቸውን አድንቀውና አቅማቸው የገንዘብ፣ የጥራጥሬ ወይም የተለያዩ የባህል ምግቦችና መጠጦች ስጦታዎችን ያበረክቱላቸዋል። ልጃገረዶቹም የተሰጣቸውን ስጦታ በደስታ ተቀብለው መርቀውና እልል ብለው ወደ ቀጣዩ ቤት ያመራሉ። የአሸንዳ ጨዋታ ሌላው ውበት የሴቶችን አንድነትና እህትማማችነት የሚጠናከርበት መድረክ መሆኑ ነው። እድሜያቸው ምንም ሆነ ምን ትናንሽ ህፃናት ታላላቆቻቸውን እያዩ ባህሉን፣ ዜማውንና ውዝዋዜውን የሚለምዱበትና የሚወርሱበት ሕያው ትምህርት ቤት ነው። ልጃገረዶቹ እስከ ምሽት ድረስ ያለምንም ፍርሃትና ገደብ በነፃነት በመንደር ውስጥ እየዞሩ ይጫወታሉ። ለቀናት ሲደረግ የቆየውን የቤት ለቤት ጨዋታ ካበቃ በኋላ ልጃገረዶቹ የተሰበሰበውን ስጦታና ገንዘብ ይዘው ወደ አንድ ቦታ ይሰበሰባሉ። እዚህ ላይ ነው የአሸንዳ በዓል ትልቁ ማህበራዊና ስነ ምግባራዊ እሴቱ የሚታየው። የተገኘው ገንዘብና ስጦታ ዝም ብሎ በግል የሚበተን አይደለም። ልጃገረዶቹ በአንድነት ተቀምጠው የተሰበሰበውን ሀብት ፍጹም በሆነ ግልጸኝነትና እኩልነት ያሰላሉ። ይህ የተሰበሰበው ገንዘብ በዋናነት የሚውለው ለጋራ የደስታ መገለጫ ነው። ልጃገረዶቹ በአንድነት የሚበሉበትና የሚጠጡበትን በማዘጋጀት ታላቅ የደስታና የፍቅር ድግስ ያዘጋጃሉ። እርስ በእርስ እየተገባበዙ እየተሳሳቁና እየተጫወቱ የሚጋሩት ይህ ማዕድ በመካከላቸው ያለውን እህትማማችነትና አንድነትን ከመቼውም ጊዜ በላይ ያጠናክረዋል። በተጨማሪም አቅም የሌላቸውን ጓደኞቻቸው ወይም በማህበረሰቡ ውስጥ እርዳታ የሚያስፈልጋቸው ወገኖች በማካፈል ትልቅ የደግነት አርአያነትን ያሳያሉ። የአሸንዳ፣ የሻደይ፣ የአሸንድዬና የሶለል በዓል በታላቅ አደባባይ ላይ በሚደረግ ደመቅ ያለ ጨዋታ ሲጠናቀቅ ልጃገረዶቹ በወገባቸው ያሰሩትን ለምለም ሳር ፈተው በጥንቃቄ ያስቀምጡታል። ይህ ስነ ስርዓት በዓሉ በሰላም መጠናቀቁንና መጪው ዓመት የብልጽግናና የሰላም ዘመን እንደሚሆን የሚታመንበት ባህላዊ እምነት ነው።
ልጃገረዶቹ ወደ መደበኛ ህይወታቸው ሲመለሱ በበዓሉ ያሳለፉትን የደስታና የነፃነት ስሜት እስከ መጪው ዓመት ድረስ በልባቸው ውስጥ ሕያው ሆኖ ይኖራል። ዛሬ ላይ ይህ ውብ ባህል በኢትዮጵያ ተራሮችና መንደሮች ብቻ የተወሰነ አይደለም። በዓለም ዙሪያ በሚኖሩ የኢትዮጵያ ዲያስፖራዎች አማካኝነት በአሜሪካ፣ በአውሮፓና በተለያዩ ዓለም ክፍሎች በደመቀ ሁኔታ እየተከበረ ይገኛል። ከዚህም በላይ የአሸንዳ በዓል የማይዳሰስ የዓለም ቅርስ ሆኖ በዩኔስኮ እንዲመዘገብ የተደረጉ ጥረቶች በዓሉ የኢትዮጵያ ብቻ ሳይሆን የመላው ዓለም የሴቶች ክብርና የባህል መገለጫ መሆኑን አስመስክሯል። በአጠቃላይ የአሸንዳ የልጃገረዶች ውበት፣ የባህል ጥበብ፣ የእህትማማችነት አንድነት እና የማህበረሰባዊ እሴት መገለጫ ታላቅ ቅርስ ነው። ይህንን ውብና ደማቅ ባህል ጠብቆ ማቆየትና ለዓለም ማስተዋወቅ የሁላችንም ድርሻ ነው። አሸንዳ ሁል ጊዜ የሰላም፣ የፍቅርና የለመለመ ተስፋ ምልክት ሆኖ ይኖራል። ስለ ውቡ የአሸንዳ ባህል ያዘጋጀነው ቪዲዮ ይህንን ይመስላል። አብራችሁን ስለቆያችሁ ከልብ እያመሰገንን ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በዓሉ የሰላምና የደስታ ይሁንላችሁ። በቀጣይ በአሪፍ ቪዲዮ እስክንገናኝ ድረስ ሰላም ይቆዩልን። ቻው።